ሶስትነት ባለው በእግዚአብሔር ስሙን አምኜ ልዘምር የመድኃኔዓለም ሕማሙን እንባን በማፍሰስ በሐዘን እንደሱ ታጋሽ ማንም የለም። ቸሮ አምላካችን መድኃኔዓለም በጎልጎታ የዓለም ንጉሥ ተንገላታ። አልበደለም እውነተኛ በግ ተሰቀለ ዘጊድ ስብሐት። ድነት የሚሰጥ ለፍጥረቱ የሚገዙለት መላእክቱ ሁሉን በፍቅር የሚያድነው ክፉዎች ያዙት ተረባርበው የሚያዳፉ ውሾች በዙሪያው እዚህ እንደ እንትን እዚህ እንደ ዝም ብሎ እንዳርማታ ልም ነው የሚለው። ከዚህ ሆኖ የሚቀረው ይሄ ያኛው የውስጠኛው ያው ልታዩት ነው። ትዕግሥቱ የበዛ ቸርነቱ የሚመሰገን በፍጥረቱ ይሄ ደግሞ ይሄ ደግሞ በቃ እስከዚያ አሃታይ ላይ ድረስ ከዚህ እንትኑ ድረስ ይወርዳል። ወርዶ እንደ ወንፊትና እንደ እንትን እንዲዘል ራሱ ይመሳቀላል። ዝናው ይመሳቀልና ወደ ላይ ነው የሚፈላ። መጽሐፉ ከወደዚህ እየተነበበ እሱ ወደ ላይ እየፈላ ዝናም ከወደ እንትን እያለ ይታያል። ሲገባ እስከዚህ ይታይና እዚህ ይመሳቀላል። ተመሳቅሎ ወደ ላይ ነው የሚፈላ። አዎ በፍስለታ ላይ ይሄ ነው መጽሐፍ የምናነብበት። ወይም በቅዱሳትም ሆነ ወንጌል ሲነበብ ዝናብ ከወደ ላይ እንትን እያለ ጠብታም ይሄ ጭርሱን ጠብታም የለም። ያኛው ነግሬያችኋለሁ። አዎ የለም ምንም ነገር የለም። አዎ ለብ እያላችሁ ቀስ እንግዲህ ህንፃው የምታዩት ነው። ህንፃው የተጀመረው የገቡበት በዚህ ነው የገቡበት እንደዚህ ይሄን እንድታዩት ማለት ነው። ይሄ የገቡበት ነጭ ቆቅ ጻዳ ቆቅ እየመራቻቸው መታ መጀመሪያ የሷ ለቆቋ ምጣድ ለቆቋ መቀመጫ በስተግራ አስቀምጠው ጸሎታቸውን ያስታኮቱት ከዚህች ላይ እሳቸው መጀመሪያ ጸሎታቸውን አስታኮቱ ከበቁ በኋላ ሰይጣን እንዳያስታቸውና እንዳያቋርጣቸው ይህንን የድንጋይ መስቀል ከበሩ ላይ ባለ ሐረግ የምታዩት ይህንን ቀርጸው ስራቸውን ጀመሩ። እዚያ ወዲያ ስራቸውን መሃል እንደሱ ወደሱ እንደደረሱ ጨለማቸው። ወደ እግዚአብሔር እንደገና አመለከቱ። ሲያመለክቱ ወደ ላይ 2
ክፈት፣ ወደ እስተ ምስራቅ 5 መሳከው ከፍተህ ብርሃናት ይከፈታሉ ተብለው ተነገሩ። ወደ እስተ ምስራቅ በሱ ታዩታላችሁ 5 መሳከው አለ። ወደ ላይ ይህን ያያችሁት ስቁረቱን በሱ ብርሃን አንድ ገባላችሁ። ዛዳ ስራቸውን አንጸው ከጨረሱ በኋላ ዝናብ አብሮ ገባ። ይህማ የለፋውበት አይደለ ብለው ያመለክቱ ፀሐይ፣ ጨረቃ፣ ከዋክብት ያገልግሉህ፣ ዝናብ ግን እስከ ዕለተ ምጽአት አቆምልሃለሁ ብለው ተሰጥተዋል። ያን ያያችሁትን ይህንን ተሰጥተው ስራቸውን ይይዙ። ቃል ኪዳን ደግሞ ለዚህ ይህን ቦታ ለ5 ደቂቃ መጥቶ የረገጠ ቦታህን የረገጠ እስከ 15 ትውልድ ምሬልሃለሁ ብሎ ነው በገድላቸው ላይ ያስቀመጠው። የምናየው ማለት ነው። እናንተ በጣም ታድላችኋል። ይህንን ላስረገጣችሁ ላያችሁ ማለት ነው። ይህንን እድል ያገኛችሁ በደም ለጥ እያላችሁ ይህ የምታዩት እንግዲህ ይህ ገዳሙ ይህ የምታዩት ገዳሙ በዘመነ አጻባ ጊዜ ተፈቶ ስለነበር 100 ዓመት ተዘግቷል። 100 ዓመት ከተዘጋ በኋላ አባ እስጢፋኖስ የሚባሉ የትግራይ አበምኔት የማህበረ ጉንዳጉንዲት አበምኔት ናቸው። 1400 ቅዱሳን ይዘው ታቦተ ሐዋርያትን ይዘው መጥተው ከዚህ ይህንን ቦታ የተዘግቶ የነበረውን አስከፍተው ካረፉ በኋላ ትንሽ ከሰነበቱ በኋላ አንድ ጊዜ 1400 ቅዱሳን አንድ ቀን ጥር 4 ቀን አርፈዋል። የነዚያ አጽም ለጊዜው ላለው ጳጳስ ምን እንዲሆንኩኝ ብለው ቢልኩ ያ ጳጳስ መጥተው እንዴት ነው አረጋገፋቸውስ እንዴት ነው ሲባል ቅዳሴ ተቀድሱ ድርገት ሲወርዱ እንደዚህ ነው ያረጋግጡት። ተተመስጡ ይሄንን እንትኑን ህንጻውን እንዳዩ አረገፉ። እነዚያን ያ ጳጳስ መጥተው ካሉበት ዘግተው ሶባ ክምረ ኮኑ እንደ ክምር ቀምነው ያችን የውስጠኛዋን መቅደስ ዘግተው እቺ የእግዚአብሔር መዛግብቶች ናቸው። እነዚህ ከመእይራ እግረ ብእሲ ወይራ ሰብአይ የሰው ዓይን እንዳያይ የሰው እግር እንዳይረገጣት ብለው ያችን መቅደስ ዘግተዋታል። ዘግተው የአሮንን አጽም አውጥተው ከዚህ ዛሬ የምንገለገልበት መቅደስ አኖረው እነዚያን ዘጉ። ያዚያ ያቸው ዋሻው አልችል ሲል የዚያ ተረራፊው ነው። በዚህ ዛሬ ጊዜ በኋላ አሁን እንትን እየተነዳደ እንትን ሲቀርብ ነው ከጊዜ በኋላ ሊታዩ የቻሉት እንጂ አይታይም ነበር። ይሄ አሁን ጉንጉን ነበር። ከጊዜ በኋላ ነው እየረገፈ ሄደ። ጉንጉኑ ራሱ ይታይ ነበር ያሰብሩ እና ያመጣው የረገፉት አጽመ ቅዱሳን ናቸው እነዚህ የምታዩቸው ማለት ነው። ይሄ ያው እንግዲህ ቅድም እንደነገርኳችሁ 5 መሳክው ተብለው ይችን እነዚህም አሁን ይኸው እየተደፈነው እነዚህ ብርሃን ሰጮች ናቸው። እነዚህ ሲከፈቱ ይህንን ሲያነጹ ተከፈተላቸው። ይሄ ብርሃን ሆነላቸው። ካላይ ደግሞ ይሄ ላይኛው ሲያነጹ ታዩታላችሁ። ያው በሁለት 3ቱ ተዘግተዋል። 2ቱ ብርሃን ሰጭ ዘይ ይታያል። እነዚህን እንደተነገሩ እነዚህ ሲከፈቱ የብርሃን ወጣላቸው። ይቺ ደግሞ ቀስተ ደመና ቀስቷ ደግሞ የጀንበሪቱ ምሳሌ ነው። ጀንበርን አንቺም ላይ ከቦታ ሳልደርስ ቁም ብለው ስላዘዟት ከዚያች አንስተው እስከሚገቡ ድረስ ደብረቀጥ እስከሚገቡ ቁማላቸዋለች። የእሷን ምሳሌ ያደርገው ነው ይችን ያደረጋል ያነጿል ማለት ነው። ይቺ የጀንበር ምሳሌ ነው። ይሄ የመቃብራቸው መቃብራቸው በረከት ግን
መያዝ ትችላላችሁ። ምርኮ ሆኗል በደም ካሳ ምስጋና ብቻ የለም ሌላ ለታደገ ጥላ የአባታችን መንበር፣ ይሄ የእመቤታችን መንበር፣ ይሄ ደግሞ የሐዋርያት መንበር ነው። ወዲህ ማለት በሱ አሁን ታትመው ተዘግተው ነው እንጂ ብርሃን ሰጮች መስኮቶች አሉ። በሱ ሞ ወደስ እነዚህ እንግዲህ የምታዩዋቸው እነዚህ ሁላችሁም ማለት እነዚህ የምታዩዋቸው አንዱም ቧጮ አንዱ ከሴ ነው። ተራራዋን እቺ አባ አሮን መጀመሪያ ሲመጡ በትላልቅ ዛፍ ተከባ ስለነበረ የዛፎቹን ትልቅነት ሲያመለክት እነዚህ ወድለው ተገንተው አብረው በዛን ጊዜ ካጣጣው ዛፍ እነዚህን እስካለህ ድረስ መንክር እግዚአብሔር በላይ ለቅዱሳን ስለሚ እስካለህ ድረስ ተገልገልባቸው ከሞትክም በኋላ ታሪክህ ይነገርባቸው ተብለው ይሄ እንግዲህ እንቧጮ ታውቃላችሁ። ይሄ እንቧጮ ነው። ይሄ ደግሞ አላሹም ከሴ የምንለው እነዚህ ለተአምር እነዚህ እስካለህ ተገልገል ከሞትክ በኋላ ታሪክ ይነገርባቸው ተብለው ለጉብኝት ቀርበው ዛሬ ይታያሉ። ያው ዋናው እንግዲህ በጣም ይሄ መስከረም አቡነ አሮን ላይ በክብራቸው ላይ መስከረም አቡነ አሮን በክብራቸው ላይ ለተአምር በአመት አዋዜማው ጀምሮ ዝናብ አቋርጧል ይመጣል። ሰሞኑን ባይተል እለት የዋዜማው ዕለት ዝም ብሎ ቀጥታ ይመጣል። ተአምራቸውን ተፈናል። ያን ጊዜ ማህሌቱ ከዚህ እየተቆመ ያው ጭንቅንቅ ነው በይችን ለማየት ዝናቡን ለማየት ማለት ነው። ታዲያ ዝናቡ እንዲህ ይልና እንዲህ ሀታይ ወርዶ ሲያበቃ እንዲህ መሳቀልና እንዲህ ወደ ላይ ነው የሚፈላው። ሲገባ ይታያል። እስከ ታይ ድረስ ይመጣና በመሳቅሎ ሲፈላ ብታዩት በአይን ካላያችሁ ምንም አይደለም። በአይን እግዚአብሔር ገጥሟችሁ ፍስለታ ላይ ሲሆን ሱባኤ መጣችሁ በዛን ጊዜ ሰዓት ገጥሟችሁ ታዩታላችሁ። በቃ ታድላችኋል። ይችን ቦታ ለአምስት ደቂቃ የረገጠ 15 ትውልድ ምሬልሃለሁ ተብሎ በገድላቸው ላይ ተቀምጦላቸዋል። ይህንን በረከት አግኝታችኋል። ደስ ይበላችሁ። የመጽሐፉ የብራና መጽሐፍ ስለሚነበብበት ለዚያ ነው ብራናው ያው አባቶቻችን ይዘው ያቆዩኝ። ይሄ የድሮ ነው። የድሮ ነው። ይሄ ስራውም የድሮ ነው። እነዚህ ሁሉ የድሮ ናቸው። ያው እነሱ ሳሉ የኖረች ናት። ከፊት አንስታ ነው የኖረችው። ያው ብራና ስለሚነበብ በብራና ዛሬ ሁሉ አሁን ሰዓቱ ነው ገና ሰዓቱ ሳይደርስ እንጂ ታዩታላችሁ። ብርሃን ነው። ዝናብ ይወርዳል። ዝናብ ነው እየነገርኳችሁ። ይሄ የሚወርድበት እነዚህ ያስታውቃል። ከዚህ ይወርዳል እንደ አርማታ ዝም ብሎ ልም ነው የሚለው። ወደዚህች መሄድም አሁን ሰሞኑን እኮ ጥሏል። ይኸው ያስታውቃል። ወደዚህ መሄድም ወደዛ ነው። እዛው ነው የሚሰርቀው። እሷ ይችል የተለየ ነው። ቤተልሔም
የናዝሬቱ ኢየሱስ የኔን መዳን ወደ አዲስ ሰው አረገኝ እድፌን አስወግደ ነፍሰ ገዳይ ሆኜ ብሰቀል ከጎን በደም ምልክት ገባሁኝ ከቤት ጌታዬ ብዙ ነው ያንተ ቸርነት ዓለምን አዳንከው ዳግም እንዳይሞት እግዚአብሔር ክርስቶስ ይፍቀድላችሁ። እንግዲህ የጻድቁ በረከት በእናንተ ላይ መንገዳችሁን ፍኖተ ሰላም ያድርግ። በሰላም ግቡ። የጻድቁ በረከት በእናንተ ላይ ይደር። እግዚአብሔር ሀገራችንን ሰላም ጽኑ ያድርግ። ፈጣሪያችንን ተዋሕዶ ሃይማኖታችን ያለ ቁጥጥር ማይለ ጾም በሰላም ያስፈጽመን። የጻድቁ በረከት ይደር። አቡነ ዘበሰማያት ታቴንሳ ሰራ ኃጢአት የዋጢአት ተፈለሰ ከማይሰራ ኃጢአት እግዚአብሔር ይፍታ። ይታላቁ ውለታ ለኔ ያደረከው በዚያች ጎልጎታ ሞትን በሞት ሽረ እንዳልሞት ያረከ